መደመር ዛሬን በመሰብሰብ ትናንትን በማከማቸት ነገን በማካበት አስተሳስሮ የሚሄድ ሳይሆን አሁን መደመር ትናንትን ያስታውሳል፣ ዛሬን ይዋጃል፣ ለነገ ይዘጋጃል። እነሆ የመጀመሪያው የመደመር አሻራ አንድነት ፓርክ የኢትዮጵያን ቀደምት ስልጣኔ ለዓለም ሊያስመሰክር መሰናዶውን አጠናቋል። ለዘመናት ቀና ብለን ለማየት እንፈራ የነበረውን ቤተ መንግስት በአይናችን በብረቱ አይተን በእጃችን ዳሰን ኩራታችንን ለወዳጆቻችን ሁሉ ልንመሰክር እነሆ ጊዜው ደርሷል። አንድነት ፓርክ ድንቅ ታሪካዊ፣ ባህላዊና ተፈጥሯዊ መስህቦች በዘመናዊ የጉብኝት ስርዓት ተሰድረው ዓለምን ጉድ ለማሰኘት ተሰናኝተዋል። ከአፄ ምኒልክ እስከ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ድረስ የነበሩና ያሉ ታሪካዊ ሁነቶች በወጉ ተቀናጅተው ኢትዮጵያን በጥልቅ ሊያስተዋውቁ ቀኑ ተቆርጧል። 9ኙም የኢትዮጵያ ክልሎች በአግባቡ ተወክለው ቤተ መንግስት ውስጥ እልፍኝ ተበጅቶላቸዋል። አንድነት ፓርክ የዓለማችን ብቸኛው ጥቁር አንበሳ እንደ ልቡ የሚያጓራበት እርሱም ሞገሱን እያደነቁ እርስ በርስ የምትታዩበት ዋሻ ታይቶ አይጠገብም። የሀገር በቀል እጽዋት ስፍራው የሀገር ኩራት በሆኑ ድንቅ የባለሙያዎች ተቀናጅቶ የሀገራችንን ዳማከሴ ጤና አዳምና ዘመዶቻቸውን ጠረን እየሳቡና እያደነቁ በአይኖ ሊመገቧቸው እየተጠባበቁት ነው። አንድነት ፓርክ እጅግ ያማራው የመናፈሻ መስክ ያሉበትን ያስረሳውታል። ህፃናትም የቤተ መንግስቱ ባለቤትነታቸው ተከብሮላቸው እንደ ልባቸው የሚቦርቁበት ስፍራ ተዘጋጅቶላቸዋል። የአፄ ምኒልክ የግብር አዳራሽ፣ ዙፋን ቤት፣ እንቁላል ቤት ከነ ታሪካዊ ዳራቸው እንዲጎበኟቸው በታሪክ ለመጀመሪያ ጊዜ ለህዝብ ክፍት ሆነዋል። ብቻ ምን አለፋውት ታላቁ ቤተ መንግስት ስሙ አንድነት ፓርክ ሆኖ የእርሶ ሆኗል። መስከረም 29 ቀን 2012 ተመርቆ በቀጣዮቹ ቀናት ለህዝብ ክፍት ይሆናል። አሁኑኑ ቦታውን ይዘው ታሪኩን ለልጅ ልጆቹ ያስተላልፉ። የመግቢያ ዋጋው 200 ብር ብቻ ነው። ለቪአይፒ ደግሞ 1000 ብር ብቻ። ሊጎበኙ ሲያስቡ ቢያንስ አንድ ቀን ይመድቡ። በኢትዮ ቴሌኮም 6030 ላይ የሚጎበኙበትን ቀንና ወር አስገብተው አጭር መልእክት በመላክ ትኬቶን ማግኘት ይችላሉ። ስለ ትኬት አቆራረጥ ሙሉ መረጃ ለማግኘት በድረ ገጻችን ማለትም www.unitypark.et ይጠቀሙ። የግድ ትኬቶን ከስፍራው ማግኘት ካለቦ የባንክ ዴቢት ካርድ ቢይዙ ይመረጣል። ትልቅ እናልማለን፣ በትንሽ እንጀምራለን፣ ጠንክረን እንሰራለን፣ ያለ ጥርጥር ትልቅነትን እናሳካለን። ፈጣሪ ኢትዮጵያንና ህዝቦቿን ይባርክ።